ሲቲ ኦፍ ዳይ የሙታኖች መንደር ይሉታል። በዚህ የሙታኖች መንደር ውስጥ ምድር በቃኝን አታውቅም። ልጅ አዋቂ፣ ሀብታም ድሃ፣ ሎሌ ልዑል ሳትል ዋጥ ስርቅጥ አድርጋ አላየሁም ጨምሩልኝ ትላለች። በዚህ ስፍራ ለዓይን የሚያስገርም ለልብ የሚያስደንቅ ለቁጥር በሚያዳግት ሁኔታ ከ6 ሚሊዮን በላይ አስከሬኖች በውስጡ የያዘ ስፍራ ነው። በዓለም ላይ ትልቁ የእስልምናና የመቃብር ስፍራ ሲሆን ቦታ በኢራቅ ናጃፋ ከኢማም አሊ ቅዱስ መቅደስ አጠገብ የሚገኝ ሲሆን የቦታው መጠነ ስፋት 600 ሄክታር ወይም 1485 ኤከር ስፋት ያለው ነው። በአሁኑ ዋዕዲው ሰላም ወይም የሰላም ሸለቆ በጥንቱ ደግሞ በኒቂያ ሲሆን በኒቂያ የሚለው ቅድመ ስም አመጣጥ አብርሃም ከሚስቱ ቶሚያ ወደ ሊባኖስ ጉዞን በሚያደርግ ጊዜ በዚህች ቦታ ላይ እንዳረፈባትና እንደቆየባት ስሙም ይህ እንደነበር በአንዳንድ ጥንተ ጽሑፎች ላይ በጉልህ ተጽፎ ተገኝቷል። በተለይም በአንድ ወቅት ለአይሁዳውያን የተቀደሰ የመቃብር ስፍራ እንደነበረና የኋላ ኋላም ከጊዜ ብዛት ለእስላሞች የመቃብር ስፍራ እንደሆነ ይነገራል። ይህ ቦታ 1400 ዓመታት በላይ ያስቆጠረ አገልግሎት የሰጠ ሲሆን የመቃብሩም አሰራርና መደራረብ ዝቅተኛና ከፍተኛ እንደ ግንብ መሳይ መቃብሮች አሰራሮች የታጨቀ ስፍራ ነው። በየዓመቱም በቦታው የተቀበሩ ቤተሰቦች ዱዓ ለማድረግና የሟች ዘመዳቸው መቃብር ላይ አበባ ለመጣል ከሚመጡት ውጪ ከዓለም ዙሪያ በሚመጡ በሚሊዮን በሚቆጠሩ ጎብኚዎች በወረፋ ይጎበኛል። ብዙውን ጊዜ ብዙ ሺህ የሚሆኑ ሰዎችም በዚህ የመቃብር ስፍራ እንዲቀበሩና የአካላቸው ማረፊያ ቦታ እንዲሆን ይጠይቃሉ። ሆኖም በየዓመቱ ከመላው ዓለም ወደ 50 ሺህ የሚጠጉ አዳዲስ አስከሬኖች በመቃብር ስፍራው ይቀበሩበታል። በየዓመቱ ከሚመጡት አስከሬኖችም ውስጥ 20 ሺህ የሚሆኑት ከኢራን የሚመጡ ሲሆን በቅርቡ በተከሰተው ክስተት በናጃፍ በእርስ በርስ ጦርነት ወቅት በተለይ በ2014 ከእስራኤል ጋር በተደረገ ጦርነት ወቅት ከሟቾች ቁጥር መብዛት የተነሳ የመቀበሪያ ቦታ እንደታጣና በሕገወጥ መንገድ የቆዩና የፈራረሱ መቃብሮች ተቆፍረው የአስከሬኖች አጥንት በመጣል ባዶ ቦታው ለሌላ እንደሚሸጥ አንድ የመቃብር ቆፋሪ ሰው ተናግሯል። ዋዕዲኡ ሰላም በዓለም በዩኔስኮ ዓለም ቅርስ ዝርዝር ውስጥ ትልቁ የመቃብር ስፍራ ተብሎ የተካተተ ሲሆን እስካሁን ከሱ የተሻለ ትልቅ የመቃብር ስፍራ አልተገኘለትም።